ሰላም ሰላም ቅዱሳን እግዚአብሔር አምላካችን የተመሰገነና የተባረከ ይሁን። የእግዚአብሔር ሰላምና የእግዚአብሔር አብሮነት ከሁላችን ጋር ይሁን። ጌታ መልካም ነው። ጌታ ቸር ነው። ዛሬም እግዚአብሔር አምላካችን ለሚያመልኩት ስሙን ለሚጠሩት ወደሱ ፊት ለሚቀርቡት ሁሉ ከመልካምነቱ ከምሕረቱ ከቸርነቱ ከበጎነቱ የሚያጠግብ አምላክ ነውና የእግዚአብሔር አምላካችን ስም የተመሰገነና የተባረከ ይሁን። ክብር ለኢየሱስ ይሁን። ኢየሱስ ለዘላለም ጌታ ነው። ዛሬም ከእግዚአብሔር ቃል እናያለን። ባለፈው ሐዋርያዊ ተልእኮ በሚል አስደናቂ የሆነ እግዚአብሔር ቃል አይተናል። ያንን ክፍል እንደገና ይቀጥላለሁ። ከእግዚአብሔር ቃል ሉቃስ መጽሐፍ ምዕራፍ 24 47 እስከ 49 ያለውን ቃል በጌታ በኢየሱስ ክርስቶስ ማነባለው። ይህን ክፍል በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል። እናንተም ለዚህ ምስክሮች ናችሁ። እነሆም አባቴ የሰጠውን ተስፋ እኔ እልክላችኋለሁ። እናንተ ግን ከላይ ኃይል እስክትቀበሉ ድረስ በኢየሩሳሌም ከተማ ቆዩ። ቁጥር 49 ላይ እነሆም አባቴ የሰጠውን ተስፋ እኔ እልክላችኋለሁ፣ እናንተ ግን ከላይ ኃይል እስክትቀበሉ ድረስ በኢየሩሳሌም ከተማ ቆዩ። ክብር ለኢየሱስ ይሁን። ምስክሮቼ ትሆናላችሁ አለ ጌታ ኢየሱስ ክርስቶስ ነው። ይህንን ከሞት ከተነሳ በኋላ የሞትን ጣር አጥብቶ በብዙ ድል ከተነሳ በኋላ በትንሣኤው መንፈስ እግዚአብሔር ለቀሪው አገልግሎቱን እንዲቀጥሉ ሐዋርያዊ ተልእኮን ሲሰጥ ምስክሮቼ ትሆናላችሁ፣ ትመሰክራላችሁ ብሎ ለነዚህ ለደቀ መዛሙርቶቹ ወይም ለሐዋርያቶቹ ይህን ቃል ይህን ትእዛዝ ሲሰጥ እንመለከታለን። ዛሬም ከባለፈው የቀጠለውን ሐሳብ ነው። ሐዋርያዊ ተልእኮና እሳት በሚል ሐዋርያዊ ተልእኮና እሳት። ያለ እሳት ተልእኮን መፈጸም አንችልም። እሳት ሁልጊዜም እግዚአብሔር በልጆቹ መካከል የሚገልጠው ወይም የሚገለጠው የእግዚአብሔር ክብር ነው። በብሉይ ኪዳንም ስንመለከት ከግብፅ የወጣ ሕዝብ በተለይ 3 ወር ከግብፅ ከወጡ ከ3ኛው ወር እግዚአብሔር በሲና ምድረ በዳ መጽሐፍ ቅዱስ ሲናገር ዘጸአት መጽሐፍ ምዕራፍ 19 ቁጥር 18 ላይ ስትመለከቱ እግዚአብሔር ወደ ሲና ተራራ በእሳት ወረደ ይላል። በእሳት ነው እግዚአብሔር ወርዶ ለሕዝቡ ሲናገር የነበረው ሲገለጥ የነበረው። ከዛ ጊዜ ጀምሮ ነው እግዚአብሔር ሕዝቡን በእሳት ነው የመራው። በቀን በደመና አምድ፣ በሌሊት በእሳት አምድ ከሕዝቡ ፊት ፈቀቅ አላለም ይላል። እግዚአብሔር በእሳት የሚገለጥ አምላክ ነው። ስለዚህ ነው በየዘመናቱ እግዚአብሔር በእሳት ክብሩን ሲገልጥ መጽሐፍ ቅዱስ ውስጥ የምንመለከተው። በነ ኤልያስም ዘመን ቢሆን እስራኤላውያን በባል አምልኮ በጣዖት አምልኮ ተተብትበው በጨለማ ውስጥ በመንፈሳዊ ድቅድቅ ጨለማ ውስጥ ገብተው ያሉ ኤልያስ የሚባል የእግዚአብሔር ሰው፣ የእሳት ሰው፣ የዝናብ ሰው፣ የኃይል ሰው ተገለጠና እናንተም የአምላካቸውን ስም ጥሩ፣ እኔም የጌታን ስም ጠራለሁ፣ ሰምቶ በእሳት የሚመልስ እሱ እግዚአብሔር ይሁን አለ። እግዚአብሔር የኤልያስን ጸሎት ሰማና በእሳት እንደተገለጠ እናውቃለን። አንደኛ ነገሥት 19 ስትመለከቱ ይህ ቃል አለ። ስለዚህ በዘመናት ሁሉ መካከል የእግዚአብሔር ክብር፣ የእግዚአብሔር ስራ፣ የእግዚአብሔር ተልእኮ የሚፈጸመው በእሳት ነው። ሐዋርያቶቹም ቢሆን ስንመለከት ጌታ ኢየሱስ ክርስቶስም ቢሆን ሉቃስ 12:49 ላይ እሳትን ሊጥል ዘንድ መጣው፣ ከነደደ እንዲሆን ሌላ ምን እፈልጋለሁ? እሳቱን ሊጥል ዘንድ መጣው። ስለዚህ መጥምቁ ዮሐንስም ሲመሰክር እኔ በውሃ አጠምቃለሁ፣ ከኋላ የሚመጣ ግን እሱ በመንፈስ ቅዱስና በእሳት ያጠምቃችኋል። መንሹ በእጁ ነው። ስንዴውን ወደ ጎተራ ገለባውን ግን በማይጠፋ እሳት ያቃጥለዋል። እግዚአብሔር በእሳት ሲገለጣል። እግዚአብሔር ስራ በእሳት ነው የሚሰራው። እግዚአብሔር ባሪያዎቹን አገልጋዮቹን በእሳት ነው። ክብር ለጌታ ይሁን። ስለዚህ እግዚአብሔር እሳት ከሌለበት እግዚአብሔር እሳት የሌለበትን አገልግሎት የትኛውም አገልግሎት እግዚአብሔርን ሐሳብና ፍቃድ ለመፈጸም አቅም የለውም። ሐዋርያት ሥራ መጽሐፍ ምዕራፍ 1ንም ምዕራፍ 2ንም ስትመለከቱ አሁንም ተስፋ የሰጠውን ቃል ምዕራፍ 2 ላይ ሲፈጽም እንመለከታለን። ምዕራፍ 2 ቁጥር 3 ላይ እንዲህ ይላል፣ እንደ እሳት የተከፋፈሉ ልሳኖች በእያንዳንዳቸው ላይ ተቀመጡባቸው ይላል።
ሁሉም በመንፈስ ቅዱስ ሞላባቸው፣ መንፈስ የሚናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ይላል። የተከፋፈለ ልሳን እንደ እሳት የተከፋፈለ በእያንዳንዳቸው ላይ ነው የተቀመጠው። ይህ እሳት ይህንን እሳት ከተቀበሉ በኋላ ነው በየምዕራፉ ታምራትን ያደረጉት፣ ክብርን የገለጡት፣ ወንጌልን የሰበኩት፣ ተልኳቸውን የፈጸሙት። ምንም ነገር አላስቆማቸው፣ ምንም ነገር አላደናቀፋቸውም። የፖለቲካው ስብስብነት፣ የሃይማኖተኞች ጭካኔ አላስቆማቸውም። እሳቱ እየጣሰ እየጠረመሰ በየምዕራፉ ታምራትን እያደረገ እንዲሄዱ አስችሏቸዋል። ዛሬም ለቤተ ክርስቲያን የሰጠው እግዚአብሔር ትልቁ ዋስትና እሳት ነው። እሳት የሌለበት አገልግሎት፣ እሳት የሌለበት ዝማሬ፣ እሳት የሌለበት ስብከት፣ እሳት የሌለበት እድገት ምንም አይጠቅምም። የጊዜ ጉዳይ ነው እንጂ ይቃጠላል። እሳቱ ራሱ ይለያል። እሳቱ ራሱ ይፈትናል። እሳቱ ራሱ ያጣል። ክብር ለእግዚአብሔር ይሁን። ታይንቴ ሲባውታ ይሳች ታይንቴ ሲባውታ ሳዳር አረጋተታ ተማቶ ሲች አገላጋሊው አገልግሎት ተማቶ ሲች ዘማሪው ዝማሬ ተማቶ ሲች ሰባኪው ስብከት ተማቶ ሲች መራዩ አመራሪያ እሲተ ጣቀመና ሰሎይ ጋር አይደለም ዋግባ ገለባ ነው፣ ይቃጠላል። ተማቶ ሶፊ ተማቶ ሲያሳ እንደረጦ ሲወጥቶ ተማ ኤቲያሳ ወጥቶ ሳይተና ታሚ ባይነሱ አንቶ ሲቦንጀተና ተማውስ ቶይሲቸ ወሱ ከታ ዮሐንስ ራእይ መጽሐፍ ምዕራፍ 2ም 3ም ልትመለከቱ ትችላላችሁ። ስም የያዙ ግን የሞቱ ስም የያዙ ግን ከአፌ ሊጠፋ ነው የተባሉ አሉ እኮ ሃይማኖተኛ የሆኑ እሳትን አጥፍቶ ግን አደረጃጀት ያላቸው በብር በወርቅ የሰከሩ ስም ሊኖር ይችላል፣ ዝና ሊኖር ይችላል፣ ሀብት ሊኖር ይችላል፣ ባለጠግነት ሊኖር ይችላል። እሳት ከሌለ ጥቅም የለው፣ ናት ጥቅም የለው። የዲያብሎስ መጫወቻ፣ የዓለም መጫወቻ፣ የኃጢአት መጫወቻ ይሆናሉ። ስለዚህ እሳቱ አይጥፋ። ሙሴ በዘሌዋውያን መጽሐፍ ምዕራፍ 6 12 እና 13 ላይ እንዲህ ይላል፣ ዘውትር በመሰዊያው ላይ እሳቱ ይነድዳል አይጠፋም። እሳቱ እንዲነድ አመዱ መወገድ አለበት። አመዱን ደግሞ ካህናቶች በየማለዳ እያወጡ ከከተማ ውጪ ያስወግዱ ነበር። አመዱ ምንድነው? ዛሬ በአዲስ ኪዳን ላይ ኃጢአት ነው፣ ስጋዊነት ነው፣ የሰው ሐሳብ ነው፣ ምድራዊ ነው። ያ እሳቱን ያጠፋል። ይሄ አመድ ባለበት ቦታ እሳቱ አይነድም። ስም ሊኖር ይችላል፣ አደረጃጀት ሊኖር ይችላል፣ አመራር ሊሆን ይችላል። እሳት ከሌለ ይመኑ የእግዚአብሔር ክብር አይገለጥም፣ የእግዚአብሔር ኃይል አይገለጥም። የህዝብ ቁጥር ሊበዛ ይችላል፣ አገልግሎት እየጨመረም ሊሄድ ይችል ይሆናል፣ ብርና ወርቅ ሊኖር ይችል ይሆናል፣ ዝናው እየጨመረ ሊሆን ይችላል። እሳቱ ከጠፋ ሰማይ አያውቅም፣ አይቀበልም። ተማቶች ሰው። ስለዚህ ነው ሐዋርያው ጳውሎስ ሮሜ 12 ራስ አንድ አካባቢ ምንድነው በመንፈስ የምትቃጠሉ ሆኗል። በመንፈስ የምትቃጠሉ። ሌላ ቦታ ደግሞ መንፈስን አታጥፉ። እግዚአብሔርን እሳት ማቀጣጠል እንድንችል፣ በእግዚአብሔር እሳት መመራት እንድንችል፣ በእግዚአብሔር እሳት መቀደስ እንድንችል በኢየሱስ መርዳት። እኔ ስጋት አለኝ። ስም ኖሮን፣ ደረጃ ኖሮን፣ ትምህርት ወረቀት ኖሮን እግዚአብሔር ካከበረ በኋላ ሰው ካደረገ በኋላ ከአመድ ከትቢያ ካነሳን በኋላ የእግዚአብሔርን እሳት ያጠፋችሁ፣ ያለ እግዚአብሔር እሳት ሞገስ የለንም። ያለ እግዚአብሔር እሳት አቅም የለንም፣ ብቃት የለንም ምንም። ስለዚህ እሳቱ እንዲጠፋ እግዚአብሔር አይፈልግም። ወንድሜ እሳቱን አንድደው ተማቶች ሶፕ ሀራይቶች ሰነው ዳንዳይስ ነግንቶች ሶፕ ጦሳ ተማ ነግዶንዲያ ተማ ነናን ኤጢ ዲደ ተማ ጦሞሰት ታስጋታ ካላ አስጋታ ቦንቸት ታስጋታ ሶዋ ቦታ ወይ ታስጋታ ጦሳ ተማ ቶይ ሶፕ ይጠየቃል። ነተማቶች ሳይሳ እሚው ያርፉ አባጦ ሳይከና ይጸየፋል። በእግዚአብሔር ፊት ፋንዲያ ነው፣ አይቀበልም። እግዚአብሔር አያስደስተው። እግዚአብሔርን እሳት ሁልጊዜም ከእሳት ጋር ተልኮ ከእሳት ጋር ነው። እሳት የሌለበት ተልኮ የጊዜ ጉዳይ ነው እንጂ ይቆማል። ኃጢአትን ማሸነፍ፣ ዓለምን ማሸነፍ፣ የሰይጣንን ምስጢር ስውር ስራ ማሸነፍ አይችልም። በኢየሱስ ክርስቶስም በዘመኑ አብያተ ክርስቲያናት ላይ እግዚአብሔር እሳት ይውደቅ። እግዚአብሔርን እሳት የሚያቀጣጥሉ አገልጋዮች እንዲበዙ ጸለይኩት። እኔ እሳትን የሚያጠፋ ጥቃቅን ቀበሮች የተጠመዱ ይሁኑ። አመዶች በኢየሱስም የተወገዱ ይሁኑ። አሜን። የእግዚአብሔር እሳት ይንደድ። የጌታ ሰላም ከእናንተ ጋር ይሁን። አሜን። በኢየሱስ ስም ሃሌሉያ።